የደብረ ታቦር ከተማን ታሪክ ስናወራ በኢትዮጵያ ውስጥ ዋና ዋና ከተሞች ተብሎ የሚጠሩ 4 ከተሞች ናቸው። የፖለቲካ ማዕከል እየሆነች የመጣችው መቼ ነው? የተለያዩ መሪዎች ደብረ ታቦርን ለምን መረጧት፣ ለምን እንደተመረጠች ደብረ ታቦርን በተመለከተ ሲያስቀምጥ ደብረ ታቦር የፖለቲካ ማዕከል እየሆነች የመጣችው መቼ ነው? ምንም እንኳን በንጉሱ በአፄ ሴፋርድ ዘመን በ14ኛው ክፍለ ዘመን ብትመሰረትም የኢትዮጵያ የፖለቲካ ማዕከል ደብረ ታቦር የአንድ ከተማ ትንሽ የከተማ ታሪክ አይደለም ብያለሁ አይደለ? አንደኛ ንጉሱ ራሱ አፄ ሴፋርድ የኢትዮጵያው ንጉስ የነበሩ ናቸው የመሰረቷት እንደ ከተማ። ይህም አንዱ ታሪካዊ አሻራዋ ነው። ሌላኛው ደብረ ታቦር የፖለቲካ ማዕከል የሆነችው በዘመነ መሳፍንት። ኢትዮጵያ የጥንት ዘመን ታሪክ አላት፣ የመካከለኛው ዘመን ታሪክ አለ፣ እንደገና ደግሞ የዘመናዊ ኢትዮጵያ ታሪክ አፄ ቴዎድሮስ ዘመን ጀምሮ ዘመናዊ ኢትዮጵያ ታሪክ አለ። በተለይ በጎንደር ዘመን ጊዜ ዘመነ መሳፍንት የመሳፍንቶች ዘመን፣ በእርግጥ የቃሉ አጠራር አሁንም ከእስራኤል ታሪክ ጋር የተገናኛለው መሳፍንት ከሚለው ጋር የመጣ ነው። ጠንካራ ንጉስ ያልነበረበት የየአካባቢ ገዢዎች ወይም መሳፍንቶች የበዙበት ከዛ ጋር ተያይዞ የመጣ ስለሆነ ዘመነ መሳፍንት ተብሎ በሚጠራው ዘመን ወቅት ደብረ ታቦር አንዷ የፖለቲካ ማዕከል ሆነች፣ በኢትዮጵያ የስበት ማዕከል ሆነች። በዛን ጊዜ የነበሩ የተለያዩ መሪዎች ደብረ ታቦርን ለምን መረጧት ስንል የተለያዩ መረጃዎች አሉ። ይህን የሚያሳዩን 18ኛው ክፍለ ዘመን ውስጥ ከነበሩ ጸሐፊዎች በዋናነት አርኖ ሚሸል ዳባዲ ገነት አየለ የኢትዮጵያ ከፍተኛ ተራሮች ቆይታዬ ብላ በተረጎመችው በፈረንሳይኛ የተጻፈ የተለያዩ ቮሊዩሞች አሉ። ሁላችሁም ማንበብ የምትችሉት ነው። ቮሊዩም 1፣ ቮሊዩም 2፣ ቮሊዩም 3 ወይም ፓርት 1፣ ፓርት 2፣ ፓርት 3፣ ፓርት 4 ድረስ እስከ 4ኛ ክፍል ድረስ ነው ያለው። እስከ 3 ክፍል ድረስ ተተርጉሟል። ፈረንሳይኛውም አለ ይገኛል፣ በኦንላይን ላይ ማግኘት ትችላላችሁ። የተለያዩ መላምቶች ቢኖሩም ለምን እንደተመረጠች ደብረ ታቦርን በተመለከተ ሲያስቀምጥ ወደ 5 የሚሆኑ ምክንያቶችን ጠቅሷል። ደብረ ታቦር የተመረጠችበትን አንደኛ ስፍራው ለአካባቢው ግዛት አማካይ ቦታ በመሆኑ ነው። አሁን ጎንደር ጎድን ያለው አይደለ? ደብረ ታቦር ግን ወደ ትግራይ አቅጣጫም ለመሄድ ወደ ጎንደርም ለመሄድ ወደ ጎጃምም ወደ ወሎም ለመሄድ የአንድ አካባቢም ለመያዝ ለማስተዳደር ደብረ ታቦር ቶፖግራፊው አቀማመጡ አማካይ ቦታ በመሆኑ መርጠውታል ነው። ሌላኛው ደብረ ታቦር የሚገኝበትና አካባቢ ከወታደራዊ ጠቀሜታ አንጻር ገዢ መሬት ስለሆነ ነው። ለምንድነው ገዢ መሬት የሚያሰኘው? ጦር ሜዳ ውስጥ ከሚፈለገው አንዱ ተራራማ ቦታ ነው። ደብረ ታቦር በዙሪያው ጉን አለ፣ ራሱ ታቦር ተራራው አለ። አፄ ቴዎድሮስ መቅለላ ድረስ እንደሄዱት ማለት ነው። ተራራውን ፈልገውት እንደሄዱት እና ተራራማ ቦታዎች በወታደራዊ ጉዳይም ደብረ ታቦር አስፈላጊ ጉዳይ ነው ማለት ነው። ሌላኛው የሀገሩ ልምላሜ፣ ውበት፣ የመስኮቹ ለግጦሽ ምቹነት። ምክንያቱም የድሮ ነገስታት የሚጓዙት በፈረስ ነው፣ በበቅሎ ነው የሚጓዙት። ስለዚህ ለበቅሎቻቸው ግጦሽ ያስፈልጋቸዋል፣ ልምላሜ ለእንስሳቶቹ ያስፈልጋል እና ደብረ ታቦርና አካባቢው መስኮቹ ለምለም ናቸው፣ ለግጦሽ ያስፈልጋሉ። ይህ ለምለም የሆነ ሳር ለግጦሽ የሚያስፈልግ አቅርቦት ነበረው ማለት ነው። ዙሪያው ላይ የውሃ አቅርቦት አለ ማለት ነው። አሁንም አለ። አሁን ድረስ ብዙ ወንዞች ደብረ ታቦርና ዙሪያው ላይ አሉ። አሁን በደብረ ታቦርና ዙሪያው ደቡብ ጎንደር እንኳን ስናይ ለአባይ ገባር ከሆኑት ወንዞች መካከል አንዱ የሚጠቀሰው የርብ ወንዝ ይጠቀሳል። ጉማራ፣ ርብ ከጉና ተነስተው ወደ ተከዜም ወደዚህ የሚፈሱ የተለያዩ ወንዞች አሉ። በዚህም በኩል ደግሞ አባይ ቀጥታ ይሄኒ ባህር ዳር የሚገቡት በባህር ዳር በኩል ያለው አባይ ጋር የሚገናኙ ናቸው። ታች ደግሞ ወርደው የሚገናኙት ከጉና የሚፈሱ ዋንቃ፣ ቸና ምን የሚባሉ የተለያዩ ወንዞች አሉ ማለት ነው። ደብረ ታቦርና አካባቢ ላይ በተለይ አሁንም ዙፊል የሚባል ወንዝ አለ። 9 ወር በጋው ነው የሚባል አይደለ? ክረምት ያው ሁሉም ስለሚመነጭ አለው ስለሚል 9 ወር በጋ ሁሉ የሚፈልቅ ጋፋት ኢንዱስትሪ መንደር አካባቢ ላይ ከሚገኝበት ዙፊልም አሁን ድረስ ያለ ከከተማው ቅርብ የሆነ ምስክር ነው ማለት ነው። ርብና ዙሪያው ላይ ያለው ነው እና የውሃ አቅርቦት ስላለው ውሃ ደግሞ ለቤተ መንግስትም ለማንኛውም ለዕለት ተዕለት ኑሯችን ደግሞ አስፈላጊ ከሆነ ጉዳይ ውሃ ነው። እነዚህ ትናንትናም ነበሩ አሁንም አሉ። 5ኛው የደኖቹ ብዛትና ለአደን መመቸት። ደብረ ታቦርና አካባቢው ደኖች የሚገኙበት ቦታ ነው። የደብረ ታቦር ከተማ የተመሰረተበት የታቦር ተራራ ደብረ ታቦር ኢየሱስ ዙሪያው ላይ ጫካ አለው፣ ደን አለው። አሁን ከተማው ሁሉ ሰፍሮበት የምታዩትን ጭምር ማለት ነው። ደን ደግሞ ካለ ድሮ ውጊያ የሚከናወነው በጦር በጋሻ ስለነበር ለአደን ልምምድ፣ ተኩስ፣ ኢላማ የሚለማመዱበት ይሆናል ማለት ነው እና ለዛ ምቹነት ስለነበረው ጫካው ከማስደሰቱ በላይ እነዚህ አይነት አገልግሎቶችን የሚሰጥም ስለሆነ ደኑ የደን ምቹነቱ ነው። ሌላው ጠቀሜታው አየሩ ለጤና ተስማሚ ነው።
አሁን አንዳንዱ ቦታ በጣም ሞቃት ይሆናል። የበረሃ በሽታ ድሮ የማይታከሙ በቀላሉ በኢትዮጵያ ውስጥ ያለው ሕክምና ማንቋጠራቸው የነበሩ የተለያዩ በሽታዎች የሚከሰቱበት ሁኔታ ይኖራል። ደብረታቦር አየሩ ለጤና ምቹ ነው። አሁንም ድረስ ደብረታቦር አየሯ ምቹ ነው። ደብረታቦርን ለኢንቨስትመንት የምትፈልጉ ለመኖር የምትፈልጉ ደብረታቦር ማስተዳደር የሚፈልግ ታሪኳን ማወቅ አለበት። የት ላይ እንደተቀመጠ ማወቅ አለበት። ምን አይነት ከተማ ተቀምጦ እንደሆነ ደብረታቦርን የሚመራት ማወቅ አለበት። ለምን የማያውቁትን ህዝብ፣ የማያውቁትን ከተማ፣ የማያውቁትን ሀገር እንደ መምራት ያለ ወንጀል የለም ለእኔ ማለት ነው። ለምን የማታውቀው ህዝብ ላይ ነው የተሾምከው? ማወቅ አለብህ እና ከተማዋ ምን እንደሆነች ማወቅ አለብኝ፣ ማወቅ አለብሽ። ስናውቀው ነው አይደለም የሚቆጭህ የሚያንገበግበን። ስለዚህ ደብረታቦር ባወቅናት ቁጥር የምታስቆጭ የምታም ከተማ ናት። ደብረታቦር ታሪኳን ስናቅ የሚያምን ነው እና ደብረታቦር የአየር ንብረቷ ምቹ ነው፣ ማዕከላዊ ናት፣ ደን ዙሪያው የሚገኝበት የውሃ አቅርቦት እዚህ ርብ እያለ እንግዲህ ይሄ በዘመነ መሳፍንት ጊዜ የነበረው ነው አይደለ? በጣም የሚገርመው ጉዳይ ደብረታቦር ደግሞ በውሃ የምትሰቃይ ከተማ ናት አሁን ማለት ነው። ጉናን ይዘ ርብን ይዘ ዙፊልን ይዘ ሌላም ቅርብ ያሉ ወንዞችን ይዘ በውሃ ትቸግራለህ። የትምህርት ተቋማት መሪዎች ሁሉም ልንመልሰው የሚገባን ጉዳይ ነው። ሐረር ውሃ የላትም፣ ግን ከርቀት ውሃ ተስቦ ይሄድላታል። እንዴት ደብረታቦር ውሃ አለባት እየተባለ ውሃ ትሆናለች ማለት ነው። ታሪክ የሚያስፈልገን ለዛ ነው፣ እግረ መንገዱን ማለት ነው። አርኖ ሚሼል ዳባዲ ሲገልጻት ማራኪዋ ደብረታቦር ቢዩቲ ደብረታቦር ብሎ ይገልጻታል። በዛ በዘመነ መሳፍንት ምን ችግሮች አሉባት የሚለውን ደግሞ ወደፊት በሚሆኑ ቦታዎች ያየነው ነው የሚሄደው እና የፖለቲካ ማዕከል የሆነችው በዘመነ መሳፍንት ጊዜ ነው እና የራስ አሊ መቀመጫ ነበረች ደብረታቦር ማለት ነው። በዘመነ መሳፍንት ከነበሩ ሀያል መሪዎች ውስጥ ከነበሩት አንዱ ራስ አሊ ነው። ሌላኛው ደግሞ ደጃዝማች ውቤ ነው። ውቤ ኦፍ ሴሜን ኤንድ ትግራይ ተብሎ የሚጠራው ማለት ነው። እንደ ኤሮፓውያን አቆጣጠር በ1843 ደብረታቦር ከተማ አጅባር ላይ በራስ አሊ እና በራስ ውቤ መካከል የፖለቲካ ማዕከል ለመቆጣጠር ሲባል ዘ ባትል ኦፍ ደብረታቦር የሚባል ውጊያ በሁለቱ መካከል ተከናውኗል። እንደውም ትሪኪ ባትል ነው። ባትል ሰፊ ታሪክ ስለሆነ ወደዛ አልገባበትም። ራሳቸው ፈልጉበት። ዘ ባትል ኦፍ ደብረታቦር የተከናወነበት ነው። የፖለቲካ ማዕከል ስልጣኑን ለመያዝ በሚል እግረ መንገዱን ምቹነቷ እንዳለ ነው። ሌላ የፖለቲካ ማዕከል እየሆነች የመጣችው በዘመነ መሳፍንት ጊዜ ተወልደው የዘመነ መሳፍንት ማርከሻ የሆኑት አፄ ቴዎድሮስ የዘመናዊት ኢትዮጵያ መስራች በዘመነ መሳፍንት ተበታትና ከነበረችበት ኢትዮጵያን አንድ ለማድረግ የሰሩት መሪ የቋራው ካሳ ኃይሉ ተብለው የሚጠሩት አፄ ቴዎድሮስ የዘመናዊት ኢትዮጵያ አባት ብዙ ስራዎችን የሰሩት ከሞላ ጎደል ዋና መቀመጫቸው ያደረጉት ደብረታቦር። ስለዚህ ንጉሱ አፄ ቴዎድሮስ ንጉሰ ነገስት አፄ ቴዎድሮስ ስለነበሩ የኢትዮጵያ መሪም ስለነበሩ አፄ ቴዎድሮስ የኢትዮጵያ መሪ ሲሆን ደብረታቦር የኢትዮጵያ ማዕከል ሆነች ማለት ነው። በአፄ ቴዎድሮስ ጊዜ የፖለቲካ ማዕከሏ ደብረታቦር ስለነበረ እሳቸው ምንም እንኳን በዘመነ መሳፍንት ላይ ተወዛውዞ የነበረውን ስርዓት አንድ ለማድረግ አንዴ ወሎ፣ አንዴ ሸዋ፣ አንዴ ትግራይ፣ እንደገና ተመልሰው ጎንደር ወዲና ወዲ እያሉ በተለያየ ጉዳይ ቢንቀሳቀሱ ዋና ማዕከላቸው የነበረ ከሞላ ጎደል ደብረታቦር ላይ ነው የነበረው። ብዙ ስራዎችን የሚሰሩ አፄ ቴዎድሮስ ደብረታቦር ላይ ነው። ስለዚህ ደብረታቦር የኢትዮጵያ ማዕከል ሆነች ማለት ነው። በኢትዮጵያ ውስጥ ዋና ዋና ከተሞች ተብሎ የሚጠሩ 4 ከተሞች ናቸው ለረጅም ጊዜ ያገለገሉ ማለት ነው። አክሱም አንዷ ነው። ላሊበላ፣ ጎንደርና አዲስ አበባ ለረጅም ጊዜ ያገለገሉ የፐርማነንት ሲቲስ ነው ያገለገሉ። ሌሎቹ ሞባይል ኮርት ናቸው። ከሌሎቹ የተሻለ ለረጅም ጊዜ የመንግስትነት እንደመቀመጫ ሆና ካገለገለችው ነው ደብረታቦር ነው። ደብረታቦር በአፄ ቴዎድሮስ ዘመነ መንግስት ጊዜ አዲሲቷ ጎንደር ትባል ነበር። ድሬዳዋ ኒው ሐረር የሚል ስያሜ የተሰጠዋት ነበር። ለምን? የባቡር ሀዲዱ እንዲያልፍ ፕላን የተደረገው በሐረር ነበረ። ከጅቡቲ አንስቶ አዲስ አበባ የሚመጣው በሐረር ነበር። በኋላ ሐረር ቶፖግራፊ አልመች ሲል ወደ ድሬዳዋ ተስቦ ድሬዳዋ ስትመሰረት ድሬዳዋን ምን አሏት? ኒው ሐረር፣ አዲስቷ ሐረር አሏት ፈረንሳዮች ማለት ነው፣ የባቡር ሀዲዶች ሰራተኞች። እንደዛ ሁሉ በአፄ ቴዎድሮስ ዘመን አፄ ቴዎድሮስ ከጎንደር የፖለቲካ ማዕከሉን በማየት ለጤና ምቹነቱን፣ ለወታደራዊ ምቹነቱን፣ ገዥ መሬት መሆኑን፣ የውሃ አቅርቦት መኖሩን ሁሉን በማየት ወደ ደብረታቦር የፖለቲካ ማዕከላቸውን ሽፍት ሲያደርጉ ወይም ሲቀይሩ ወደ ደብረታቦር ሲመጡ ከጎንደር ደብረታቦር ሲመጡ ደብረታቦር የኢትዮጵያ ማዕከል ሆነች በአፄ ቴዎድሮስ ዘመን ጊዜ ማለት ነው።
ስለዚህ የደብረ ታቦር ከተማ ታሪክ ማለት የአንድ ሰፈር ወይም የአንድ ትንሽ የከተማ ታሪክ አይደለም። የአፄ ቴዎድሮስን ታሪክ ነው። የደጃዝማቹ ቤት ታሪክ ነው። የራስ አሊ ታሪክ ነው። ደብረ ታቦርን ስናወራ የአፄ ዮሐንስ ታሪክ ነው። የራስ ጉግሳ የተለያዩ ጉግሳ፣ የትንሹ ጉግሳ፣ የቀዳማዊ ጉግሳ፣ የጉግሳ ትልቁ ጉግሳ፣ የራስ ጉግሳ ወሌ ታሪክ ነው። የደብረ ታቦር ከተማን ታሪክ ስናወራ የንግስተ ነገስታት የዘውዲቱ ታሪክ ነው። የደብረ ታቦር ከተማን ታሪክ ስናወራ የአንቺም ጦርነትንም እናወራበታለን። የደብረ ታቦር ከተማን ታሪክ ስንናገር የጣሊያን ዘመን እናገርበታለን። ምክንያቱም ጣሊያን ከነበሯት መካከል አንዱ ደብረ ታቦር ስለነበረ። የደብረ ታቦር ከተማን ታሪክ ስናነሳ የእንግሊዞችን ታሪክ እናነሳለን። ሚሽነሪዎችንም እናነሳለን። የሃይማኖት ሰባኪዎች የነበሩት እዚህ ነበር። የደብረ ታቦር ከተማን ታሪክ ስናነሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ እናነሳለን። የደብረ ታቦር ከተማን ታሪክ ስናነሳው የእንግሊዝና የኢትዮጵያን ግንኙነት ታሪክ እናነሳለን። የደብረ ታቦር ከተማን ታሪክ ስናነሳ የፈረንሳዮችና የኢትዮጵያን ግንኙነት እናነሳለን። የደብረ ታቦር ከተማን ታሪክ ስናነሳ የሩሲያዎችንና የኢትዮጵያን ታሪክ እናነሳለን። የደብረ ታቦር ከተማን ታሪክ ስናነሳ ብዙ ነገር የምናነሳው ለዛም ነው። የደብረ ታቦር ከተማ ታሪክ ስናነሳ በቅባትና በጸጋ መካከል የነበሩ ቅራኔዎች ማክተም ትልቁን ቦታ የተጫወተው በኢትዮጵያ ታሪክ ውስጥ በተለይ ከፖርቹጋል ወታደሮች ጋር ተያይዞ የመጣው የቅባት ጸጋ የሚሉ ክፍፍሎች ማክተሚያው ትልቁን ቦታ የሚወስደው ደብረ ታቦር ነው። የደብረ ታቦር ጉባኤ እናያለን። የደብረ ታቦር ከተማን ታሪክ ስናነሳ የደብረ ታቦር ከተማን ታሪክ ስናነሳ የፈረስ ጉግስ በኢትዮጵያ ታሪክ እናነሳለን። የደብረ ታቦር ከተማን ታሪክ ስናነሳ የኢትዮጵያ የዲፕሎማሲያዊ ግንኙነት ዓለም አቀፋዊ ግንኙነትን እናነሳለን። የእነዛ ታሪክ ማለት ነው የደብረ ታቦር ከተማ ታሪክ ማለት ነው። ደብረ ታቦር ከተማ ስናነሳ የተለያዩ ዩኒቨርሲቲዎችን እናነሳለን። የሃይማኖት ዩኒቨርሲቲዎች ነበሩ። የተክሌ አቋቋም እናነሳለን፣ እግረ መንገዱን ማለት ነው። የጉባኤያት ማስመስከሪያዎች እናነሳለን። ደብረ ታቦር ከተማን ታሪክ ስናነሳ ማለት ነው የሃይማኖትም የፖለቲካም የምጣኔ ሀብትም ደብረ ታቦር ኢትዮጵያን፣ አፍሪካን። ደብረ ታቦር ከተማን ስናነሳ የአፍሪካ የሚሊተሪ ኢንዱስትሪ መንደር ተብሎ የሚጠራው የሚሊተሪ ኢንዱስትሪያል ቪሌጅ ተብሎ የሚጠራው ጋፋት ኢንዱስትሪ መንደር የምናነሳበት ነው። ደብረ ታቦርን ስናነሳ የውጭ ሰዎችና የሀገር ውስጥ ሰዎች በጋራ ሆነው በመስራት አንድ ምርታን ያሳዩበት የቴክኖሎጂ ትራንስፈር የሚባለው እናይበታለን። ደብረ ታቦር ከተማን የፖለቲካ አስተዳደር ብቃትን እናይበታለን። ደብረ ታቦር ከተማን በምጣኔ ሀብቱም በአቀማመጧም ብዙ ዘርፈ ብዙ ጉዳዮች ያሉባት ደብረ ታቦር ከተማን ስናነሳ ማለት ነው። ያ ብቻ አይደለም። በኢትዮጵያ የሩዝ ምርት የተጀመረው ፎገራ ላይ ነው። የፎገራ የሩዝ ምርት የሩዝ ችግኝ ተከላ የተሳተፉ አካላት ውስጥ አንዱ የአፄ ቴዎድሮስ ትምህርት ቤት ተማሪዎች ናቸው። ታሪካዊ ጉዳይ ስለሆነ ማለት ነው። እና ደብረ ታቦር ከተማን ስናነሳ አንዱ አብሮ ከሚወስደን በኢትዮጵያ የሩዝ ችግኝ ወይም የሩዝ ምርት መስፋፋትን እግረ መንገዱን የምናነሳበት ነው። ደብረ ታቦር ብዙ ጉዳይ ነው። ለዛ ነው ደብረ ታቦርን ነካ ነካ እንድናደርጋትና ስሜታችሁን ለመቀስቀስ ያክል ማንሳቱ ግድ የሚለን ማለት ነው። ደብረ ታቦር ከተማ በአፄ ቴዎድሮስ ጊዜ